በዚች ፕላኔት ላይ ካርታ ላይ ቢሰፍሩ የሰው ልጅ በእግሩ እንዳይረግጥ የተከለከሉ እጅግ አደገኛ ደሴቶች አሉ። ከአንዱ ደሴት ላይ ሆነው ወደ ሰማይ የቀስት ናዳ የሚተኩሱ ጥንታዊ ጎሳዎች በየአንድ ካሬ ሜትር ቦታ ላይ 5 ገዳይ እባቦች የሚርመሰመሱባት አስፈሪ ምድር እና በአንድ ጀንበር በመቶዎች የሚቆጠሩ ወታደሮችን በዝምታ የዋጠው ረግረጋማው ደሴት። ግን ከዚህ ሁሉ በላይ በዓለም ላይ ካሉት እጅግ አስፈሪ ደሴቶች መካከል አንደኛዋ በካርታ ላይ እንድትጠፋ የተደረገችውና የሰው ልጅ የሰራው እጅግ አስከፊ ጨለማ ታሪክ የተደቀነባት የመጨረሻዋ ደሴት ናት። ለቪዲዮ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ ኖርዝ ሰንቲኔል አይስላንድ። ጉዞአችንን የምንጀምረው በህንድ ውቅያኖስ ላይ ከምትገኝ በብቸኝነት ከተከበበች አንዲት ትንሽ ደሴት ላይ ነው። ከሩቅ ሲያዩት ጥቅጥቅ ባለ አረንጓዴ ደሴት የተሸፈነች ገነት ትመስላለች። ነገር ግን ወደዚች ደሴት የባህር ዳርቻ መቅረብ ማለት የሞትን ፍርድ በገዛ እጅ መፈረም ማለት ነው። ሰሜን ሰንቲኔል ደሴት። እዚህ ምድር ላይ ለ60 ሺህ ዓመታት ያህል ከአጠቃላይ የሰው ልጅ ስልጣኔ ተለይተው የኖሩ ጎሳዎች አሉ። እነሱ የኢንተርኔት፣ የቴክኖሎጂ አልፎ ተርፎም እኛ የምንጠቀምባቸው የቋንቋ እውቀቶች የላቸውም። ለነሱ ዓለም ማለት ይቺው ደሴት ብቻ ናት። ይህ ጎሳ ከውጭው ዓለም ጋር ምንም አይነት ግንኙነት ማድረግ አይፈልግም። ለመቅረብ የሞከረን ማንኛውም ሰው የሚቀበሉት በደስታ ሳይሆን በሰማይ ላይ በሚያንዣብቡ መርዛማ ቀስቶችና ጦሮች ነው። እንደ አውሮፓውያን አቆጣጠር በ2006 ሁለት ህንዳውያን አሳ አጥማጆች በስህተት ጀልባቸው ተንሸራታ ወደ ደሴቱ ዳርቻ ጠጋ አለች። የተፈጠረው ነገር ግን አሰቃቂ ነበር። ጎሳዎቹ ሁለቱንም አሳ አጥማጆች እዛው የባህር ዳርቻ ላይ ህይወታቸውን አጠፉት። የህንድ መንግስት አስክሬናቸውን እንኳን ለማንሳት ሄሊኮፕተር ቢልክም በሄሊኮፕተሯ ላይ ጭምር የቀስት ናዳ ስለወረደባት አስክሬኑን ሳይዝ ለመመለስ ተገደደ። ነገር ግን እንደ አውሮፓውያን አቆጣጠር በ2018 ጆን አለን ቻው የተባለ አንድ ወጣት አሜሪካዊ ሚስዮናዊ ይህንን አደገኛ ህግ ጥሶ ወደ ደሴቲቱ ለመግባት ወሰነ። ለጎሳዎቹ ክርስትና ለመስበክና ስጦታዎችን ለመስጠት ነበር ዓላማው። በአካባቢው ለነበሩ አሳ አጥማጆች ገንዘብ በመክፈል በሌሊት በጀልባ ወደ ደሴቲቱ ተጠጋ። በመጀመሪያው ቀን ወደ ዳርቻው ሲቃረብ አንድ ህፃን ልጅ ቀስት ተኩሶ የያዘውን መጽሐፍ ቅዱስ ወጋ። ጆን ፈርቶ ወደ ጀልባው ተመለሰ። ነገር ግን ተስፋ አልቆረጠም። በማግስቱ እንደገና ወደ ዳርቻው ወረደ። አሳ አጥማጆቹ በሩቅ ሆነው ሲያዩት የጎሳ አባላቱ በገመድ አስረው እየጎተቱት ወደ ጫካ ሲወስዱት ተመለከቱ። ይህ ለጆን የመጨረሻው ነበር። የሚገርመው የህንድ መንግስት አሁን ላይ ወደዚች ደሴት መሄድን ሙሉ በሙሉ በህግ ከልክሏል። ማንም ሰው ከደሴቲቱ 5 ኪሎ ሜትር ክልል ውስጥ መግባት አይችልም። ይህ የተደረገው ሰዎችን ለመጠበቅ ብቻ አይደለም፣ የሴንቲኔል ጎሳዎችንም ጭምር ለመጠበቅ ነው። ሰዋዊ የሆኑ ተራ ጉንፋኖችን እንኳን የመከላከል አቅም ስለሌላቸው ከውጪ ሰው ጋር ከተገናኙ በአንድ ጀንበር ሙሉ በሙሉ ሊጠፉ ይችላሉ። እነሱ የሰው ልጅን ጥንታዊ ታሪክ ይዘው በራሳቸው ዓለም ይኖራሉ። ሁለተኛ፣ ስኔክ አይስላንድ። ከብራዚል ሳኦ ፓውሎ የባህር ዳርቻ በቅርብ ርቀት ላይ ኢልሃ ዳ ኬይማዳ ግራንዴ የምትባል ውብ ደሴት ትገኛለች። ነገር ግን የአካባቢው ሰዎች በአንድ ድምፅ የእባቦች ደሴት ብለው ይጠሯታል። ይቺ ደሴት በዓለም ላይ በይፋ የሰው ልጅ እግሩን እንዳይረግጥ ከተከለከሉ እጅግ አደገኛ ቦታዎች አንዷ ናት። የሳይንስ ሊቃውንት እንደሚገምቱት በደሴቷ ላይ በእያንዳንዱ 1 ካሬ ሜትር ቦታ ላይ ከ1 እስከ 5 የሚደርሱ እባቦች ይርመሰመሳሉ። በሌላ አነጋገር እዚህ ደሴት ላይ እርምጃህን በስህተት አንዴ እንኳን ብታሳስት የምትረግጠው መሬቱን ሳይሆን ከዓለማችን እጅግ ገዳይ እባቦችን አንዱን ነው። ይህን ቦታ ልዩ የሚያደርገው ተራ እባቦች ሳይሆኑ ጎልደን ላንሴድ የተባሉ እጅግ ብርቅዬና መርዛማ የፍጥኝ ዝርያዎች ብቻ የሚኖሩባት መሆኑ ነው። መርዛቸው በመሬት ላይ ካሉ ማናቸውም እባቦች በ3 እስከ 5 እጥፍ ይበልጣል። የዚህ ፍጡር መርዝ ወደ ሰውነት ከገባ የሰውነት ክፍሎችንና ስጋን በቀጥታ የማቅለጥ አሰቃቂ አቅም አለው። እባቦቹ ይህንን እጅግ አደገኛ መርዝ ያዳበሩት በዝግመተ ለውጥ ወይም በኢቮሉሽን ምክንያት ነው። በደሴቱ ላይ ምንም አይነት አጥቢ እንስሳ ስለሌለ ምግባቸው በስደት ላይ ያሉ ወፎች ብቻ ናቸው። ወፎቹ ነክሰው እንዳያመልጡባቸው መርዛቸውን በአንድ ጀንበር በቅጽበት የሚገድል አድርገውታል። ስለዚህ ደሴት የሚነገሩ 2 አስፈሪ እውነተኛ ታሪኮች አሉ። የመጀመሪያው እንደ አውሮፓውያን አቆጣጠር በ19 ሴንቸሪ መጀመሪያ ላይ በደሴቷ ላይ ያለውን የመብራት ማማ እንዲጠብቅ ከአንድ ቤተሰብ ጋር የተመደበው ጠባቂ ታሪክ ነው። በአንድ ሌሊት እባቦች በሰበሩት መስኮት በኩል ወደ መኖሪያ ቤቱ ይገባሉ። ጠባቂው ባለቤቱና 3 ልጆቹ እየሸሹ ወደ ባህር ዳርቻ ሲሮጡ በዛፎች ላይ የተንጠለጠሉ በሺዎች የሚቆጠሩ እባቦች ከበው እዚያው ጨረሷቸው። ቀናት በኋላ የብራዚል ባህር ኃይል መርከብ ሲደርስ ያገኘው የቤተሰቡን አጽም ብቻ ነበር። ሁለተኛ ታሪክ ደግሞ ሙዝ ለመልቀም በስህተት ወደ ደሴቲቱ የገባ አንድ ምስኪን አሳ አጥማጅ ታሪክ ነው። ጀልባው ላይ በደሙ ተዘፍቆ እስኪገኝ ድረስ መርዙን ሰውነቱ አቅልጦት ነበር። ሶስተኛ ዋካሪ
ወይም ዋይት አይስላንድ። ከኒውዚላንድ የባህር ዳርቻ በስተጀርባ በፓሲፊክ ውቅያኖስ ላይ የምትገኘው ዋካሪ ወይም ዋይት አይስላንድ ለዓመታት የቱሪስቶች ተመራጭ ገነት ነበረች። ከባህሩ መሃል የሚነሳው ነጭ ጭስና የሰልፈር ትንታዎች አስደናቂ የተፈጥሮ እይታን ይፈጥራሉ። ነገር ግን ይቺ ደሴት ተራ ምድር አይደለችም። እሷ ራሷ በባህር ውስጥ የበቀለችና በማንኛውም ሰከንድ ሊፈነዳ የሚችል እሳተ ገሞራ የያዘች ናት። እንደ አውሮፓውያን አቆጣጠር ዲሰምበር 9 2019 47ቱ ቱሪስቶችና አስጎብኚዎቹ ደሴቷን ለመጎብኘት ፎቶግራፍ ለመነሳት እሳተ ገሞራው አፍ ላይ ቆመው ነበር። የትኛውም ሳይንሳዊ መሳሪያ አስቀድሞ ሳይነግራቸው ሰማዩ በአንድ ጀንበር ወደ ጨለማ ተቀየረ። ከሰዓታት በኋላ እሳተ ገሞራው በከፍተኛ ኃይል ፈነዳ። እጅግ በጣም የሚሞቅ ጋዝ፣ አመድና ድንጋዮች በሰዓት በመቶዎች የሚቆጠሩ ኪሎሜትሮች እየተምዘገዘጉ ወደ ሰማይ ተተኮሱ። በደሴቱ ላይ ለነበሩት ሰዎች የሚደበቁበት ምንም ቦታ አልነበረም። የሙቀት መጠኑ ከ300 ዲግሪ ሴንቲግሬድ በላይ ስለነበር የሰዎቹን ሳምባና ቆዳ በሰከንዶች ውስጥ አቃጠለው። ከአመድ ማዕበሉ ለማምለጥ ወደ ባህሩ የዘለሉ ሰዎች ጭምር ውሃ በመቅቱ ምክንያት እየፈላ ስለነበር ለከፋ አደጋ ተጋለጡ። በዚህ አሰቃቂ አደጋ 22 ሰዎች ሕይወታቸውን ያጡ ሲሆን የተረፉት ደግሞ በሕይወትና በሞት መካከል ሆነው በከፍተኛ ቃጠሎ ለብዙ ወራት ታግለዋል። ጀግና የሆኑ የአስጎብኚ ሄሊኮፕተር አብራሪዎች ሕይወታቸውን አደጋ ላይ ጥለው ወደ ደሴቱ ተመልሰው በመግባት ጥቂት ሰዎችን ማዳን ችለዋል። ዛሬ ዋካሪ ሙሉ በሙሉ ለቱሪስቶች ዝግ ሆናለች። በተፈጥሮ ቁጣ የፈረሰችው ይቺ ደሴት የሰውን ልጅ ድንገተኛ አደጋ ያስታውሰናል። አራተኛ ራምሪ አይስላንድ በማይናማር ወይም የቀድሞዋ በርማ የባህር ዳርቻ ላይ የምትገኘው ራምሪ ደሴት ጥቅጥቅ ባለ የረግረግ ጫካና በጭቃ የተሸፈነች ምድር ናት። ዛሬ ይህ ቦታ የዓለማችን ትልቁ የወታደራዊ ታሪክ ሰቆቃ ያስተናገደ ምድር ተደርጎ ይወሰዳል። እንደ አውሮፓውያን አቆጣጠር በ1945 በሁለተኛው ዓለም ጦርነት ማጠቃለያ ላይ የእንግሊዝ ጦር የጃፓንን ሰራዊት በዚች ደሴት ላይ ከበበው። የጃፓን ወታደሮች እጃቸውን ከመስጠት ይልቅ ጦርነቱን ለመቀጠል አስበው የደሴቱን ጥቅጥቅ ያለ ረግረግ አቋርጠው ለመሸሽ ወሰኑ። ይህ ውሳኔ ግን ወደ ሞት የሚወስድ እንደሚሆን አልገመቱም ነበር። ወታደሮቹ ወደ ረግረግ በገቡ ቁጥር ጭቃውና ውሃው እያሰመጣቸው መጣ። ነገር ግን ትልቅ አደጋ የውሃው ጥልቀት አልነበረም። በዚያ ረግረግ ውስጥ የተደበቁት ርዝመታቸው እስከ 6 ሜትር የሚደርሰው ግዙፍ የጨው ውሃ አዞዎች ነበሩ። ሌሊት ሲሆን በጨለማ ውስጥ የአዞዎቹ አይኖች በጭቃው ላይ ማብራት ጀመሩ። ወታደሮቹ በቆሰሉበትና በደማቸው ሽታ አዞዎቹ በቡድን ሆነው ጥቃቱን ከፈቱ። ታዋቂው የተፈጥሮ ተመራማሪ ብሩስ ራይት በቦታው የነበረውን አሰቃቂ ሁኔታ ሲገልጽ በጭቃ ውስጥ የጠመንጃ ጥይት ድምፅ፣ በአዞዎቹ መንጋጋ የተሰበሩ የሰው አጥንቶች ሲባሪና የሰዎች የጭንቀት ጩኸት ብቻ ይሰማ ነበር ብሏል። በማግስቱ ጥዋት እንግሊዞች ረግረጉ ዳርቻ ላይ ሲደርሱ ያዩት ነገር የሚዘገንን ነበር። ከተቀላቀሉት 1000 የሚጠጉ የጃፓን ወታደሮች መካከል በሕይወት የተረፉት እጅግ በጣም ጥቂቶች ብቻ ነበሩ። ምንም እንኳን አንዳንድ የታሪክ ተመራማሪዎች የሟቾቹን ቁጥር በትክክል ለመወሰን አሁንም ቢከራከሩ፣ ይህ ክስተት በጊነስ ቡክ ላይ በእንስሳት ጥቃት በአንድ ጊዜ ከፍተኛ ቁጥር ያለው ሰው ያለቀበት ክስተት ተብሎ ተመዝግቧል። በጭቃና በደም የተበከለችው ራምሪ ደሴት የሰው ልጅ ከተፈጥሮ አውሬዎች ጋር ሲጋፈጥ ምን ያህል ደካማ እንደሆነ ያሳያል። ሰሜን ሰንቲኔል፣ የባህር ላይ እባቦች ደሴት፣ ዋካሪ እና ራምሪ፣ እነዚህ ሁሉ ደሴቶች ተፈጥሮ የሰውን ልጅ ለመቅጣት ያዘጋጀቻቸው የገሃነም ደጆች ይመስላሉ። ነገር ግን ጉዟችን ገና አላበቃም። በቀጣዩ ክፍል የምናያት ደሴት ጠላት በውሃ ውስጥ የሚደበቅ አይደለም። ይልቁንም በመሬት ላይ የሚንቀሳቀስ በአንድ ንክሻ ብቻ ደም የሚመርዝ አስፈሪ እንስሳ የሚኖርባትን የኮሞዶ ደሴት ናት። ከዛም አልፈን በታሪክ እንዲጠፋ የተደረገችውንና የሰው ልጅ የሰራውን እጅግ አስከፊ ታሪክ የተደበቀባትን የመጨረሻውን ደሴት እናያለን። ይህ ክፍል ከተመቸ አሁኑኑ ቻናሉን ሰብስክራይብ እና ላይክ በማድረግ ቤተሰብ ሁን። የቪዲዮ ሁለተኛ ክፍል እንዳያመልጥ የደውል ምልክቱን መጫን አትርሳ።